ዛሬ ስለ ሃይብሪድ መኪኖች እናውራ። እንደሚታወቀው እኛ ሀገር የተለያዩ ሃይብሪድ መኪኖች አሉ እና እነዚህን ሃይብሪድ መኪኖች በአራት ዋና ካታጎሪ መክፈል እንችላለን። እኛ ሀገር ያሉትንም ሳይሆን አጠቃላይ ያሉትን ሃይብሪድ መኪኖች በአራት ካታጎሪ መክፈል እንችላለን። የመጀመሪያው ሚል ሃይብሪድ ሲስተም የምንለው ነው። ይሄ ባትሪ ያለው ሲሆን ኤሌክትሪክ ባትሪ ያለው ሲሆን ነገር ግን ያን ያህል ትልቅ የሆነ ኤሌክትሪክ ባትሪ አይደለም ያለው which means ባትሪው በራሱ ያለ ፔትሮል ኢንጂን ድጋፍ ጎማ ማሽከርከር አይችልም። ስለዚህ ዋና የዚህ ባትሪ ዋና ዓላማ ኤሌክትሪክ ባትሪ ዋና ዓላማ ምንድነው? መኪናው ፉል ስቶፕ ላይ ሲመጣ ወይም ደግሞ ይሄ ትራፊክ ላይ ምናምን ነገር መኪናው ሙሉ ለሙሉ ሲቆም እና ለመነሳት ሲሞክር በእነዚህ አይነት ጊዜዎች ውስጥ ምንድነው የሚያደርገው? ይሄ ባትሪ ልክ እንደ ስታርተር ጀነሬተር ነው የሚያገለግለው። ለምሳሌ ኖርማል ፔትሮል ኢንጂኖች ላይ መካኒካል የሆነ ስታርተር ሞተር ኢንጂናቸው ላይ ይገጠምላቸዋል። እነዚህ ሚል ሃይብሪዶች ላይ ደግሞ ይሄ ስታርተር ሞተር ይወጣና ኤሌክትሮኒካሊ ነው ኮንትሮል የሚሆነው ስታርተር ሞተሩ። ስለዚህ ኦን ኤንድ ኦፍ ወይም ደግሞ ስታርት ኤንድ ስቶፕ በተንን በምንነካበት ጊዜ መኪናው ስታርት እና ስቶፕ እንዲያደርግ ያደርጋል። ፕላስ ደግሞ እንዳልኳችሁ እንደዚህ ትራፊክ በተጨናነቀ መንገድ ላይ ምናምን ነገር መኪናው ፉል ስቶፕ ላይ ሲመጣ ምንድነው የሚያደርገው? ኢንጂኑ ኪክ ኦፍ ያደርጋል ወይም ደግሞ ሞተራችን ይጠፋል። ያንን ኖቲስ ላናደርገው እንችላለን፣ ግን ኢንጂናችን ሞተር ይጠፋል። ስለዚህ ልክ ልንነሳ ስልን ደግሞ ፔዳላችንን የነዳጅ ፔዳላችንን ፕረስ ስናደርግ ደግሞ ኢንጂናችን ተርኖን ያደርግና መኪናችን ይጓዛል ማለት ነው። ስለዚህ በእነዚህ አይነት ጊዜ ውስጥ ኦን ኤንድ ኦፍ ለማድረግ መኪናውን ወይም ደግሞ ሞተሩን ያግዛል ይሄኛው ስሞል የሆኑ ባትሪ ፓክ ማለት ነው። ስለዚህ ይሄ ደግሞ ምንድነው የሚጠቅመው? ሃየር የሆነ ማይሌጅ እንዲኖረን ያደርጋል ማለት ነው። ነገር ግን በራሱ ራን እንዲያደርግ ግን አንጠብቁም፣ ምክንያቱም ራን ማድረግ ስለማይችል ሳይመልተኒየስሊ ሁሌ አንድ ላይ ነው። ፔትሮል ኢንጂኑ የሚሰራ ከሆነ ይሄ ኤሌክትሪክ ባትሪ ይሰራል፣ ኤሌክትሪክ ባትሪ እየሰራ ከሆነ ፔትሮል ኢንጂኑ እየሰራ ነው። ኢንዲፔንደንትሊ መስራት አይችሉም ማለት ነው። ለዚህ አንድ ኤግዛምፕል የምንወስደው ሃይሉክስ፣ አዲሶቹ ሃይሉክስ ሃይብሪድ የሚባሉት መኪኖች ሚል ሃይብሪድ ሲስተም ያላቸው። ስለዚህ ሚል ሃይብሪድ የምንለው ይሄ ነው። ሁለተኛው ደግሞ ሰልፍ ቻርጂንግ የምንለው ወይም ደግሞ ፉል ሃይብሪድ ሲስተም የምንለው ነው። ይሄ ከሚል ሃይብሪድ ሲስተም የተሻለ ወይም ተለቅ ያለ ባትሪ ፓክ ያለው ሲሆን ኤሌክትሪክ ሞተሩ በራሱ ጎማዎችን ወይም ደግሞ ድራይቪንግ ዊሎችን ማንቀሳቀስ ይችላል። ነገር ግን የዚህ ደግሞ ኮንስትሬንቱ ምንድነው? አንድ ሃየር ስፒድ ላይ እነዚህ ኤሌክትሪክ ሞተሮች ጎማችንን ማንቀሳቀስ አይችሉም። ሌላው ደግሞ ረጅም የሆነ ሬንጅ አይደለም ያላቸው፣ የተወሰነ ሬንጅ ነው። ምናልባት 20-30 ኪሎ ሜትር ድረስ ሊሄዱ ይችላሉ። ከዛ በላይ ግን አይሄዱም። ኮፍ ያደርጋል። ከዛ በላይ ከሆነ ወይም ደግሞ የባትሪ ፐርሰንታችን የሚያልቅ ከሆነ እያለቀ ከሆነ ኢንጂናችን ፔትሮል ኢንጂናችን ኪክ ኦፍ ያደርግና እሱ ኦቨርቴክ ያደርጋል። ነገር ግን ሎው ስፒድ ላይ የምንሄድ ከሆነ አሁን ለምሳሌ ሲቲ ላይ ምናምን ነገር የተጨናነቁ መንገዶች ላይ ምናምን ነገር የምንሄድ ከሆነ በኢኮ ሞድ በምንለው እንሄዳለን። ከዛ በኋላ ሃየር ስፒድ ላይ ሲሆን ደግሞ ኢንጂናችን ኪክን ያደርገና ኢንጂኑ ኦቨርቴክ ያደርጋል ማለት ነው። ስለዚህ እነዚህ ሰልፍ ቻርጂንግ የምንላቸው ከሚል የሚለዩበት ራሳቸው ድራይቭ ያደርጋሉ ነው። እነዚህ ሁለቱም ሚል ሃይብሪድም ሰልፍ ቻርጂንግ ሃይብሪድም የምንላቸው ባትሪያቸውን ቻርጅ የሚያደርጉት በሁለት መንገድ ነው። አንደኛው በፔትሮል ኢንጂን የሚመጣ ከፔትሮል ኢንጂን የሚመጣ ፓወር አለ። እሱን ወደ ኤሌክትሪሲቲ ቀይረው ራሳቸውን ቻርጅ ያደርጋሉ። ካልሆነ ደግሞ ሪጀነሬቲቭ ብሬኪንግ የሚባል አለ። መች ነው? መኪናው ወደ ስቶፕ ሲሄድ ወይም ደግሞ ዲሰለሬት ሲያደርግ ሪሊዝ የሚደረግ ኤክሰስ የሆነ ካይነቲክ ኢነርጂ አለ። እሱን ኤሌክትሪክ ሞተሩ እንደ ጀነሬተር አክት ያደርግና ያንን ኤሌክትሪክ ካይነቲክ ኢነርጂ ወደ ኤሌክትሪሲቲ ቀይረውና ከዛ በኋላ መልሶ ባትሪውን ቻርጅ ያደርጋል። በዚህ ወይ ራሳቸውን ቻርጅ ያደርጋሉ። ስለዚህ የግድ መሰካት አያስፈልገንም ማለት ነው ሁለቱ ላይ። ሶስተኛው ፕለጊን ሃይብሪድ ነው የምንለው ነው። ይሄ ከሁለቱ የሃይብሪድ ታይፖች ሞር በራሱ መንቀሳቀስ የሚችል እንዲሁም ደግሞ ትልቅ የሆነ ባትሪ ካፓሲቲ ያለው ሲሆን ይሄ ምንድነው ዋናው ቤዚክሊ የሚያደርገው ልክ እንደ ሰልፍ ቻርጂንጎቹ በራሱ በስሎ በምንሄድበት ጊዜ ወይም ዝግ ባለ መንገድ ምናምን ወይም ደግሞ ዝግ ባለ ፍጥነት በምንሄድበት ጊዜ ኢኮ ሞድ ነው የምንጠቀመው። ማለትም ኤሌክትሪክ ባትሪው ብቻ ነው የምንጠቀመው። ሃየር ስፒድ ላይ ግን ፔትሮል ኢንጂኑ ኪኪን ያደርጋል። ልዩነቱ ምንድነው? ይሄ ሎንገር ሬንጅ መሄድ ይችላል ከሰልፍ ቻርጂንጎቹ እስከ 100 ከዛ በላይም እንደተገጠመለት ባትሪ ከዛ በላይም ኪሎ ሜትር ድረስ በኢኮ ሞድ ብቻ መሄድ እንችላለን። ከዛ በኋላ ሌላው ልዩነት ደግሞ ራሱን ቻርጅ ማድረግ አይችልም፣ ወይም ደግሞ ከፔትሮል ኢንጂን ወይም ደግሞ ከሪጀነሬቲቭ ብሬኪንግ ተጠቅሞ ራሱን ቻርጅ ማድረግ አይችልም። ስለዚህ የግድ ፕለጊን መሆን አለበት ማለት ነው። ለዛ ነው ፕለጊን ሃይብሪድ የተባለው። ቻርጁ ባትሪውን ቻርጅ ለማድረግ ግድ ፕለግ ማድረግ አለብን ከኤሌክትሪክ ሶርስ ጋር። ከዛ በኋላ ሪቻርጅ አድርገን መጠቀም እንችላለን ማለት ነው። አራተኛው ሬንጅ ኤክስቴንደር የምንላቸው ናቸው። እነዚህ መኪኖች ፉሊ ድራይቭ የሚሆኑት በኤሌክትሪክ ሞተር ነው። ከላይ ካነሳናቸው መኪኖች ለየት የሚያደርጋቸው በኤሌክትሪክ ሞተር ነው ሙሉ ለሙሉ ድራይቭ የሚደረጉት። ከላይ ያነሳናቸው ግን በፔትሮል ኢንጂን ነው በዋና ድራይቭ የሚደረጉ። ከዛ በኋላ
ሃይብሪድ አሲስት ይደረጋሉ ነው። ይሄ ደግሞ ሬንጅ ኤክስቴንደር የምንላቸው ደግሞ በኤሌክትሪክ ሞተር ድራይቭ ይደረጉና በፔትሮል ኢንጂን ደግሞ አሲስት ይደረጋል ማለት ነው። ይሄ ፔትሮል ኢንጂን ምንድነው ዋናው ስራ ኤሌክትሪክ ሞተሩን ሪቻርጅ ማድረግ ነው። ያ ነው የሚሰራው። ጎማ ድራይቪንግ ዊሎችን ምናምን ነገር ማንቀሳቀስ አይችልም። ይሄም ደግሞ ፔትሮል ኢንጂን ኪክን የሚያደርገው መች ነው ኤሌክትሪክ ሞተር ወይም ደግሞ ኤሌክትሪክ ባትሪው ዲፕሊት ባደረገ ቁጥር ወይም ደግሞ ለምሳሌ እንደ ሴት ባደረግነው ነው 20% ላይ 10% ላይ ሲደርስ ምናምን ባትሪ እያለቀ ስለሆነ ሪቻርጅ ማድረግ ስለሚያስፈልገን ምን ያደርጋል ይሄ አውቶማቲካሊ ፔትሮል ኢንጂኑ ኪክ ያደርግና ፔትሮል ኢንጂኑ ፕሮዲዩስ የሚያደርገውን ኤነርጂ ኮንቨርት አድርጎ ባትሪውን ሪቻርጅ ያደርጋል ማለት ነው። ስለዚህ ግድ ፕለግ ማድረግ ያስፈልገን ወይም ደግሞ ባትሪ ያለቀብን ብለን መቆም የለብንም። ስለዚህ ይሄ ምንድነው የሚያደርገው ሬንጃችንን ኤክስቴንድ ያደርግልናል። ወይ ምናልባት እስከ ኔክስት ስቴሽን ባትሪ ቻርጅ እስከምናደርግበት ስቴሽን ወይ እስከ ቤታችን ኦር ሰምቲንግ እንደዛ ነገር ብቻ የኤሌክትሪክ ሞተሩን ሬንጅ ኤክስቴንድ ያደርግልናል፣ ላይፉን ይጨምርልናል፣ የምንሄድበትን ዩዜጅ የሆነውን ባትሪ ላይፍ ይጨምርልናል ማለት ነው። ስለዚህ በአጠቃላይ የፕለጊን ሃይብሪድ ወይም ደግሞ አጠቃላይ የሃይብሪድ ታይፖች እነዚህን ይመስላሉ። የትኛውንም መኪና መግዛት የምትፈልጉ ከኮምበንሽን ኢንጂን ወይም ደግሞ ከነዳጅ መኪና፣ ኤሌክትሪክ መኪና፣ ለግዠሪ እንዲሁም ደግሞ ትልልቆቹ አይሱዙ፣ ኤፍኤስአር፣ ሲኖትራክ፣ ገልባጭ፣ ተሳቢ የትኛውንም መኪና መግዛት የምትፈልጉ ካላችሁ ከታች ባስቀመጥኩላችሁ ስልክ ደውላችሁ ማውራት ትችላላችሁ። ከዛ በተጨማሪ ደግሞ መግዛት ኮንፊውዝ የሆናችሁ ካላችሁ የትኛውን ለግዛ ብላችሁ ደግሞ ኮንሰልቴሽን የምትፈልጉም ካላችሁ ቡክ አፖይንት ማድረግ ትችላላችሁ። ሚቲንግ በዛ አፖይንት አድርገን ማውራት እንችላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻል።